ሰላም ሰላም ተማሪዎች እንደምን አላችሁ እንዴት ቆያችሁ ግርማ ነኝ ከግሎብዶክ አካዳሚ ዛሬ ደግሞ ይዤላችሁ የመጣሁት ምንድነው ኤክሰርሳይዝ 3.5 የ10ኛ ክፍል ኬሚስትሪ መጽሐፋችሁ ላይ ቻፕተር 3 ኤክሰርሳይዝ 3.5 አብረን እንሰራለን ማለት ነው ኦኬ ሶ ወደ ጥያቄዎቹ እንሂድ እንግዲህ እዚህ ኤክሰርሳይዝ ላይ ያለው ጥያቄ ምንድነው የሚለን write the chemical equation that shows the amphoteric property of aluminum oxide and lead oxide እነዚህ አሉሚኒየም ኦክሳይድ እና ሊድ ኦክሳይድ ከአሲድና ከቤዝ ጋር ሪአክት በሚያደርጉበት ጊዜ ሚኖራቸው የአምፎተሪክ ፕሮፐርቲያቸውን የሚያሳይ ሪአክሽን ጻፉ ነው የሚለን ኦኬ ሶ አሉሚኒየም ኦክሳይድ እና lead 2 oxide are both amphoteric oxides ኦኬ amphoteric oxides ናቸው ሶ amphoteric oxide ምንድነው ብለናል ከአሲዶች ጋር ሪአክት በሚያደርግበት ጊዜ እንደ ቤዚክ ኦክሳይድ አክት የሚያደርግ ከቤዞች ጋር ሪአክት በሚያደርግበት ጊዜ እንደ አሲዲክ ኦክሳይድ አክት የሚያደርግ ሁለቱም ፕሮፐርቲ ያለው ማለት ነው ስለዚህ እስቲ አሉሚኒየም ኦክሳይድን እና ሊድ ኦክሳይድን እንመልከት ሶ አሉሚኒየም ኦክሳይድ እንግዲህ ለምሳሌ ከሶዲየም ሃይድሮክሳይድ ጋር ሪአክት ሲያደርግ ቤዝ ስለሆነ ሶዲየም ሃይድሮክሳይድ ምን ፕሮዲዩስ ያደርጋል ሳልት አሲዲክ ኦክሳይድ ቤዚክ ኦክሳይድ እና አምፎተሪክ ኦክሳይድ ኮመን ፕሮፐርቲያቸው ምንድነው ብለን ነበር they are salt forming oxides salt forming oxide ናቸው ስለዚህ አሉሚኒየም ኦክሳይድ ከ2 ሞለኪል ኦፍ ሶዲየም ሃይድሮክሳይድ እና ከ3 ሞለኪልስ ኦፍ ዋተር ጋር ሪአክት በሚያደርግበት ጊዜ ሶዲየም አሉሚኔት ፕሮዲዩስ ያደርጋል this is salt so እንግዲህ አሉሚኒየም በዚህ ጊዜ ምንድነው ማለት ነው ቤዚክ ኦክሳይድ now አሉሚኒየም ከዛ ደግሞ ከናይትሪክ አሲድ ጋር ሪአክት በሚያደርግበት ጊዜ since this is an acid ይሄ ምንድነው ማለት ነው ሶሪ እዚህ ጋር ይሄ ቤዝ ስለሆነ this is acidic oxide ሆነ ማለት ነው እንደ acidic oxide አክት ያደርግ ያለው ይሄ ደግሞ ናይትሪክ አሲድ is an acid ስለዚህ አሉሚኒየም ኦክሳይድ በዚህ ጊዜ እንደምንድነው አክት ያደርግ ያለው እንደ ቤዚክ ኦክሳይድ ሶ ምን ፕሮዲዩስ ያደርጋል አሉሚኒየም ናይትሬትን ፕሮዲዩስ ያደርጋል which is a salt ማለት ነው ኦኬ a salt ፕሮዲዩስ ያደርጋል እሺ ሊድ ኦክሳይድን ደግሞ እንመልከት አሁን ሊድ ኦክሳይድ ደግሞ አሁን ቤዙን እንቀይረውና ከፖታሺየም ሃይድሮክሳይድ ጋር ሪአክት በሚያደርግበት ጊዜ ቤዝን ይሄ ፖታሺየም ሃይድሮክሳይድ ዘ ቤዝ ስለዚህ ሊድ ኦክሳይድ በዚህ ሪአክሽን ጊዜ ምንድነው ማለት ነው አሲዲክ ኦክሳይድ ምን ፕሮዲዩስ ያደርጋል ፖታሺየም ክለምቤት የሚባል ሳልት ፕሮዲዩስ ያደርጋል now አሲዱ ደግሞ ሰልፈሪክ አሲድ ሲሆን this is an acid ስለዚህ ይሄ ምንድነው ማለት ነው ቤዚክ ኦክሳይድ ሊድ ሰልፌትን ፕሮዲዩስ ያደርጋል ስለዚህ እነዚህ ሪአክሽኖች ምን አሳዩን ማለት ነው አሉሚኒየም ኦክሳይድ እና ሊድ ኦክሳይድ they are amphoteric oxides okay so these reactions are given in their simplest form and can occur under specific condition such as concentration and temperature ስለዚህ እነዚህ ሪአክሽኖች እንግዲህ ምን አሳይተውናል ማለት ነው የሁለቱን ኮምፓውንዶች ወይንም የሁለቱን ኦክሳይዶች አሲዲክ and basic property in general amphoteric መሆናቸውን አሳይተውናል ማለት ነው so exercise 3.5 እንግዲህ ይሄን ይመስላል በሚቀጥለው exercise 3.6ን ይዤላችሁ እመጣለሁ ቻው